በ10 ሺዎች የሚቆጠሩ ሰዎች ሌሊቱን በኪቭ የመሬት ውስጥ ባቡር ጣቢያዎች አሳልፈዋል። በሊቪቭ የ6 ዓመት ሕፃን ቆስሏል። በኔቶ አባል ሀገር በሆነችው ፖላንድ ገጠር አካባቢ ደግሞ የሩሲያ ክሩዝ ሚሳይል ከራዳር እይታ ውጭ ሆኗል። የውጊያ ጀቶች በአስቸኳይ ተሰማርተዋል። የፖላንድ ጠቅላይ ሚኒስተር በቀጥታ ከኔቶ እዝ ጋር በስልክ ተነጋግረዋል። ይህ የሩሲያ ጦርነት በዩክሬን ወሰን ውስጥ ብቻ መወሰኑን ያቆመበት ሌሊት ነው። ድርጊቱ የተፈጸመበት ሌሊት ሐሙስ ሐምሌ 30 ቀን 2026 እንደ አውሮፓውያን አቆጣጠር ሩሲያ በሙሉ ዩክሬን ላይ ከፍተኛ የሚሳይል እና የድሮን ድብደባ ፈጽማለች። ይህም በጠቅላላው ጦርነት ከተፈጸሙት ትልቆቹ አንዱ ነው። ቢያንስ 10 ንጹሐን ዜጎች የተገደሉ ሲሆን ከ50 በላይ የሚሆኑት ደግሞ ቆስለዋል። ዋና ከተማዋ ኪቭ ተከታታይ ጥቃት ሲዘነዘርባት በ10 ሺዎች የሚቆጠሩ የከተማዋ ነዋሪዎች ሌሊቱን በመሬት ውስጥ ባቡር ጣቢያዎች መጠለያ አድርገው አሳልፈዋል። የሰብአዊ ጉዳቱ በሀገሪቱ ልዩ ልዩ ክፍሎች ተበታትኖ የተከሰተ ነበር። እንደ ክሩዝ ሚሳይል በምዕራብ በኩል የምትገኘውን ሊቪቭ ከተማ በመምታቱ የአንድ ሰው ሕይወት ሲያልፍ እድሜያቸው 6፣ 13 እና 15 የሆኑ ህጻናትን ጨምሮ ከ30 በላይ ሰዎች ቆስለዋል። በፖልታቫ ክልል ድሮን መጋዘኖችን በመምታቱ የአንድ ሰው ሕይወት አልፏል። በክሪቪ አቅራቢያ አንድ ባላስቲክ ሚሳይል ከአንድ መኖሪያ ቤት አጠገብ በመፈንዳቱ 4 አዋቂዎችና እድሜያቸው 5 እና 12 የሆኑ 2 ህጻናት ተገድለዋል። ወደ ግንባር መስመሩ አቅራቢያ የሩሲያ ኃይሎች በኬርሶን በሚገኝ የኢንዱስትሪ ቀጠና ላይ ቦምቦችን በመጣላቸው የ56 ዓመት ጎልማሳ ተገድለዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ጉዳቱን መዘገብ ብቻ ሳይሆን በቀጥታ ተጠያቂነትንም አሳትፈዋል። ዩክሬን ከምዕራባውያን አጋሮቿ የምታገኘው የአየር መከላከያ ሚሳይሎች ከፍተኛ እጥረት እንዳጋጠማት የተናገሩ ሲሆን ለዚያ ሌሊት እልቂት በቂ ያልሆነ ወይም የዘገየ አቅርቦት ቀጥተኛ ምክንያት መሆኑን ጠቁመዋል። ታሪኩ ከተለመደው የሩሲያ የሌሊት ጥቃት ወደ አደገኛ ደረጃ የተሸጋገረው እዚህ ጋር ነው። በድብደባው ወቅት በምዕራብ በኩል ከዩክሬን ጋር ድንበር የምትጋራው ፖላንድ ባለስልጣናት መጀመሪያ ላይ ያልታወቀ አካል ወደ አየር ክልላቸው መግባቱን አውቀዋል። ፖላንድም ለአስቸኳይ ምላሽ የውጊያ ጀት እና ሄሊኮፕተር ወደ አየር አዝምታለች። የዩክሬን ጊዜያዊ የውጭ ጉዳይ ሚኒስትር አንድሬ ሲቢሃ ነገሩ ምን እንደነበረ በቀጥታ እንደተናገሩት በሌሊቱ ክፍለ ጊዜ ሩሲያ በዩክሬን ላይ የሰነዘረችው ከፍተኛ ጥቃት አካል የሆነ የሩሲያ ኬኤች 101 ክሩዝ ሚሳይል ወደ ፖላንድ ድንበር አልፏል ብለዋል። በኋላም የሄሊኮፕተር አባላት ሚሳይሉ ከራዳር እይታ ውጪ በሆነበት በታርናቫ ኮሎኒያ መንደር አቅራቢያ የሚሳይሉን መሬት የመታበት ጉድጓድ አግኝተዋል። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ ወዲያውኑ በይፋ በሰጡት ምላሽ የፖላንድ አየር ክልል መጣሱን በተመለከተ ከኔቶ እዝና ከሌሎች የአውሮፓ መሪዎች ጋር በቀጥታ ግንኙነት ላይ መሆናቸውን በመግለጽ ሁሉም ሙሉ ደጋፊነትና ለማንኛውም እርዳታ ዝግጁነታቸውን ገልጸዋል ብለዋል። ክሬምሊን ግን በሚገርም ሁኔታ ምንም አይነት ምላሽ አልሰጠችም። በዚህ ጦርነት ውስጥ የሩሲያ ሚሳይል ወደ ፖላንድ አየር ክልል ሲገባ ይህ የመጀመሪያው አይደለም። በመጋቢት ወር 2024 እንደ አውሮፓውያን አቆጣጠር አንድ የሩሲያ ክሩዝ ሚሳይል በኤስሶርዶፍ መንደር አቅራቢያ የፖላንድን አየር ክልል ጥሶ በመግባት ወደ ዩክሬን ከመመለሱ በፊት ለ39 ሰከንዶች ያህል በፖላንድ ግዛት ውስጥ ቆይቶ ነበር። ፖላንድ ቀደም ሲል በነበሩት ከፍተኛ የሩሲያ ጥቃቶች ወቅት ጀቶችን በማስነሳት እና የአየር ክልሏን የተወሰኑ ክፍሎች በመዝጋት እርምጃ እየወሰደች ሲሆን ሮማኒያና ኢስቶኒያም በበኩላቸው በኔቶ ምስራቃዊ ክንፍ በኩል ተመሳሳይ የአየር ክልል መጣስ እንደገጠማቸው ዘግበዋል። ይህን ያህል ተደጋጋሚ መሆኑ ነው አሁን ያለውን ሁኔታ የበለጠ ውጥረት ውስጥ የከተተው። እያንዳንዱ ክስተት ለብቻው ሲታይ በከፍተኛ ድብደባ ወቅት መስመሩን ስቶ የገባ አጋጣሚ ወይም ስህተት ተደርጎ ይወሰዳል። ነገር ግን በጥቅሉ ሲታዩ እነዚህ ተደጋጋሚ ጥሰቶች ኔቶ በዚህ ጦርነት እስካሁን ሙሉ በሙሉ መልስ ያልሰጠበትን ጥያቄ ያስነሳሉ። አንድ ድርጊት ከተራ አጋጣሚነት አልፎ ሆን ተብሎ የተደረገ ጥቃት ለመቆጠር ስንት የአጋጣሚ ጥሰቶች መከሰት አለባቸው? የኔቶ አንቀጽ 5 ጥቃት ቢሰነዘርበት በጋራ የመከላከል መርህ የተደነገገው በትክክል በኔቶ አባል ሀገር ላይ የተረጋገጠ እና ሆን ተብሎ የተፈጸመ ጥቃት ሲከሰት ነው። አሁን የተከሰተው ነገር ያ ነው ብሎ የሚከራከር የለም። ነገር ግን እያንዳንዱን ወሰን ማለፍ መስመሩን ይበልጥ የሚፈታተን ሲሆን የሚሰጠው ምላሽም በአጋሮችም ሆነ በተፎካካሪዎች ዘንድ ወሰኑን እስከ ምን ያህል መግፋት እንደሚቻል የሚያሳይ ጠቋሚ ተደርጎ ይወሰዳል። ዩክሬን ይህንን ክስተት ለዲፕሎማሲያዊ ክርክር ለመጠቀም ምንም ጊዜ አላባከነችም። ሲቢሃ ድርጊቱን ዩክሬን ሰማያዊን እንድትከላከል መርዳት ለቀሪው አውሮፓ ደህንነትም ዋስትና መሆኑን የሚያሳይ ማስረጃ አድርገው አቅርበውታል። ምክንያቱም ፖላንድ የደረሰው ሚሳይል መጀመሪያ የታለመው ዩክሬን ላይ ነበር። ይህ ኪየቭ ቀደም ሲልም ስታቀርበው የነበረው መከራከሪያ ቢሆንም ወደ ኔቶ ግዛት የተደረገው የተረጋገጠ ጥሰት ግን ለጉዳዩ ከማንኛውም ንግግር በላይ ትልቅ ክብደት ሰጥቶታል። ይህ መከራከሪያ የቀረበው ወሳኝ በሆነ ወቅት ላይ ነው። ዩክሬን ድብደባው እንዲህ አይነት ከፍተኛ ጉዳት እንዲያደርስ ያስቻለው የአየር መከላከያ እጥረት እንደሆነ ገልጻለች። ይህም ማለት ወደፊት ወደ ፖላንድ አየር ክልል የሚደርስ እያንዳንዱ የሩሲያ ጥቃት የኔቶ የደህንነት ጥያቄ ከመሆኑም በላይ ሚሳይሉ ወደ ድንበሩ ሳይቃረብ በጊዜ ሊያስቆሙ የሚችሉ መከላከያዎችን ለዩክሬን ለማቅረብ ቀጥተኛ መከራከሪያ ይሆናል።
ለጊዜው ጉዳዩ በዲፕሎማሲያዊ እና ወታደራዊ ንግግሮች ደረጃ ይቆያል። የደጋፊነት መግለጫዎች፣ የኔቶ ምክክሮች እና ዩክሬን በአጋሮቿ ላይ የምታደርገው የአየር መከላከያ ድጋፍ ግፊት። ከሩሲያ በኩል የተሰጠ ምላሽ የለም። የኔቶ በቀል የለም። የጦርነቱ አቅጣጫ ወዲያውኑ አይቀየርም። ነገር ግን መሰረታዊ ችግር የትም አልሄደም። ሩሲያ በዩክሬን ከተሞች ላይ በየሌሊቱ ከፍተኛ ድብደባ ማድረጓን ቀጥላለች። ዩክሬንም ጥቃቱን ለማስቆም የሚያስፈልጓት መከላከያዎች እጥረት እንደገጠማት ነው። የፖላንድ ድንበር ደግሞ በጭራሽ እዚያ ሊደርሱ ያልተገባቸው ሚሳይሎች በሚያልፉበት መንገድ ላይ ይገኛል። ይህ በዚህ ጦርነት ውስጥ ከተረጋገጡት ተመሳሳይ ክስተቶች ሁለተኛው ነው። መጨረሻው መሆኑን ግን በዋርሶ በኪቭ ወይም በብራስልስ ያለ ማንም አካል በአሁኑ ወቅት ዋስትና ሊሰጥ አይችልም።